በፋኖ ቤት ውስጥ ያለው ክፍፍልና የእርስ በርስ መተኳኮስ መገዳደል ተጠናክሮ ቀጥሏል። የዚህ የጎንዮሽ ውጊያውን ትተው የሰላም መንገድ የሚመርጡ አካላት ይኖራሉ የሚሉ ግምቶች አሉና ምን ትላለህ አንተ? ፋኖ እያደረገ ያለው ትግል በከፍተኛ ደረጃ ህዝብን የህይወት የአካል የመሰረተ ልማት ውድመት እያስከፈለ ነው፣ ዋጋ እያስከፈለ ነው። ስለዚህ ይህንን ነገር በውይይትና በድርድር መቋጨት አለበት ብዬ አምናለሁ። አሁን ባለው መንገድ ፋኖ የሚቀጥል ከሆነ ከአማራ ህዝብ ላይ የህልውና አደጋውን ይቀለብሳል የተባለው ኃይል ለአማራ ህዝብ ራሱን የቻለ የህልውና አደጋና የህልውና ስጋት እየሆነ ስለዚህ የአማራ ህዝብን ዋጋ በማስከፈል ደረጃ ያው ከፍተኛ ዋጋ ያስከፍለዋል። እነዚህ በአማራ ውስጥ ክልል ውስጥ የሚርመሰመሱ በጫካውን በበረሃውን እየተዋጋን ነው የሚሉ ኃይሎች ቢያንስ የፈጠራቸው የአማራ ህዝብ ነው ማለት ባንችል የተፈጠሩለት ዓላማ ለአማራ ህዝብ ብለው ነው እንኳን ባንል የወጡት ግን ከአማራ ህዝብ ነው። ስለዚህ እነዚህ ኃይሎችን የማጥፋት አቅም ያለው የአማራ ህዝብ ነው። ሁሉም የራሱ ሃይማኖት አባት አለው፣ የራሱ አክቲቪስት አለው። የሃይማኖት አባትም የራሱን ግሩፕ ነው የሚመክረው፣ የራሱን ግሩፕ ነው የሚያነሳሳው። አክቲቪስቱም እንደዛው ነው። ክፍፍሎች አሉ። የወንዙ የቀበሌው እንዳለ ሆኖ ደግሞ የየራሳቸው የሆነ ክፍፍል ፈጥሯል። ይሄ ራሱ ለህዝቡስ እንዴት ነው? ህዝቡ ይሄኛውን ተው ካለ ያኛው ለምን የሚል ደግሞ ሌላ ጎራ ነው የሚፈጥረውና ትግሉን የት ያደርሰዋል? የትጥቅ ትግሉን የገንዘብ ሀብት ማፍሪያ ያደረጉ አሉ፣ መተዳደሪያቸው ያደረጉ አሉ፣ የራሳቸውን ፍላጎት ማሟያ ያደረጉበት አሉ። በአንዳንድ ሚዲያዎች ላይ እየተመለከትኩ ነበር። ሰርጋቸውን የደገሱበት፣ መኪና የቀየሩበት፣ ቤታቸውን የገዙበት ሰዎች አሉ። በዚህ ትጥቅ ትግል እዚህ እየሞተ ያለ ደግሞ ታጣቂ አለ።